የዘውትር ህልሜ የሆነውን እናቴን አዲስ አበባ ማምጣት ዛሬ ሊሳካልኝ ነው። ቴምር ሪል ስቴት $40% ዲስካውንት አወጣሉ። ሰምታችኋል? ለእናቴ ልገዛላት ነው። በነገራችን ላይ ይታያችኋል፣ አፍሪካ ህብረት the safest place አዲስ አበባ ውስጥ ይሄ ነው። ማሚ እዚህ ልትመጣ ነው ማለት በጣም በሚገርም ሁኔታ እንግዲህ ይሄ ትልቁን ግንባታ የዛሬ 9 ወር ነው የሰማሁት። አሁን 8 ወር ነው እዚህ ጋር የደረሰው። ይሄ በጣም ተአምር ነው። ይታያል። እንግዲህ ቴምር ሪል ስቴት ደርሰናል። እንኳን ደህና መጣ መንሱሬ። ሰላም ነው? እንዴት ነህ? ጥሩ ሰዓት ላይ ነው የመጣኸው። እስከ 40% ድረስ ዲስካውንት ያደረግንባቸው ቤቶች ነው። እዛ ሰዓት ነው የመጣኸው። ለውስን ጊዜዎች ነው ይሄንን ዲስካውንት እያደረግን ያለ ነው። ካሁን ባለንበት ዓመተ ምህረት ድረስ 10 ቢልዲንግ 354 አባወሮችን አስፈራናል። ቴምር ፕሮፐርቲ መሬት እየወሰደ ያለው ወይም ደግሞ እየገነባ ያለው የሊዝ መሬቶች ላይ ብቻ ነው። ያ ደግሞ ለከስተመርም ትልቅ አድቫንቴጅ ይኖረዋል። የሊዝ መሬት ሲሆን አጥሮ ማስቀመጥ የሚባል ነገር አይኖርም። ግንባታችን ለዛ ነው ቶሎ የሚፋጠነው። የሊዝ ቦታ ሲሆን ማጠርም አትችልም፣ ገንዘብም ዝም ብለህ መሰብሰብ ራሱ አትችልም። አሁን ላይ አቬሌብል የሆኑ ስቶክ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ይኖረናል። ከዛ ደግሞ ተክለ ሃይማኖት ሆስፒታል አሊያንስ ፍራንሲስ አካባቢ ዛጋም ሳይት እኔ ግን አፍሪካ ዩኒየን ጋር ነው ያለው። አፍሪካ ዩኒየን ጋር ደግሞ አሁን ዲስካውንት አንተ የመጣህበት ያልኩ ነው። እሷን ላይ ፎከስ አድርግልኝ። ለምን አፍሪካ ዩኒየን አካባቢ ሴኩሪቲው ምኑም ጥሩ ስለሆነ ከሁሉም ነገር አሪፍ ነው። ነገ ለማከራየትም ለመለወጥም ለማዘርም ደግሞ ጥሩ ቪው ያለው አንደኛ እሱ ነው ትልቁ ነገር። አሁን አፍሪካ ዩኒየን እንኳን ልታከራይ ብትፈልግ በዶላር ነው የምታከራየው። መጀመሪያ አንተን የሚያሳርፍ ነገር ልንገር። አሁን ከምነግርህ ዋጋ ውጪ ቤት ውስጥ ከተረከብ ድረስ 5 ሳንቲም የምትጨምረው ገንዘብ አይኖርም። ዋጋ ቢጨምር ተዳይ ቢጨምር የዶላር ልዩነት ቢኖር ምንም ነገር ፊክስድ የሆነ ፕራይስ ነው። በ130 ካሬ እና በ90 ካሬ ነው እየሸጥን ያለ ነው። እስከ 5 ሚሊዮን ብር 13.9 ሚሊዮን ብር የነበረን ቤት እንግዲህ አንተ በዲስካውንቱ ስለመጣ ወደ 5.2 ሚሊዮን ብር ቀንሰንልህ በ8.3 አካባቢ ለማዘር ቤቱን ጊፍት ማለት የገዙ ሰዎች ቤት የገዛ ሰው BYD እጣ ሊወጣለት ይችላል። በለኝ መኪናና ቤት ሊሰጠው ነው። አመሰግናለሁ።